ሰላም ጤና ይስጥልን የተከበራችሁ ቤተሰቦች ክቡራን ቤተሰቦች በዚህ መረጃ ጊዜ ከምትሰሟቸው መረጃዎች መካከል አርዕስቶችን እናስደምጣችሁ። የምስራቅ አማራ ኮር 1 እና 2 አሃዶች የሰሜን ምስራቅ እዝና የሰሜን ምስራቅ እዝ የኮርና ክፍለ ጦር ማዘዣዎችን ራያ ቆቦ፣ ሆርማት፣ አራዱምና ጎብዬ 3 ወታደራዊ ካምፖችን በማውደም ታላቅ ድል መጎናጸፋቸውን ሲያስታውቁም በዚህ ከባድ ትንቅንቅም 6 ከፍተኛ ያገዙ ወታደራዊ አመራሮች መገደላቸውን ፋኖ አስታውቋል። በዝርዝር እናስደምጣችኋለን። በጎጃም ቀጠና በዛሬው ዕለት እጅግ በርካታ አካባቢዎች ከባድ ውጊያዎች ባገዙት ጦርና በፋኖ ኃይሎች መካከል መካሄዳቸው ተሰምቷል። ይህ በእንዲህ እንዳለ ፋኖ ለከተማ ማህበረሰብ ከቤታችሁ እንዳትወጡ የሚል ማስጠንቀቂያ ያዘለ መግለጫ ሰጥቷል። በስፋት የምናደርሳቸው ሌላኛው መረጃችን ነው። ከባድ የመኪና አደጋ የደረሰባቸው ሚኒስተር ለ6 ቀን በጽኑ ህሙማን ክፍል ውስጥ እንደሚገኙ የመረጃ ምንጮቹ ገለጹ። ክቡራን ቤተሰቦች አብራችሁን ስቆዩ እነኝና ሌሎች መረጃዎችን በዝርዝር የምታደምጡ ይሆናል። እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜም አብራችሁን ቆዩም። የምስራቅ አማራ ኮር 1 እና 2 አሃዶች የሰሜን ምስራቅ እዝ የኮርና ክፍለ ጦር ማዘዣዎችን ራያ ቆቦ፣ ሆርማት፣ አራዱምና ጎብዬም 3 ወታደራዊ ካምፖችን በማውደም ታላቅ ድል መጎናጸፋቸውን አስታወቁም። ግዙፍ ላስታ ሳምነው ኮር በትናንትናው ዕለት ከ210 በላይ ዙፋን ጠባቂ ሰራዊት በደመሰበት ታላቅ ተጋድሎ የአገዛዙ ሰራዊት ጥሎት የሸሸውን ከ60 በላይ አስክሬን ህዝብ በማስተባበር እንዲቀበሩ ማድረጋቸውም ታውቋል። በዚህ ዘመቻ ማዕበል በተሰኘው የብልጽግና አዋጅ የጠላት ቀጠናዎችን በመቆጣጠር ጭምር የበላይነት በመውሰድ ድል አድርገዋልም የተባለው ዘመቻ ማዕበል በተሰኘም የጠላት የማጥቃት እንቅስቃሴም በተለይም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የተቆጣጠራቸውን ነዛ ቀጠናዎች ለማስለቀቅ በሚል ሰፊ እንቅስቃሴ ለማድረግ የሞከረ ቢሆንም አይበገሬዎቹ የዋርካው ምሬ ወዳጆ ልጆች ውሃ ሲያሰኙት ብለው ማድራቸውም ታውቋል። ነበልባሎቹ የዋርካው ልጆች ጠላት አስፍቶ በመጣባቸው ላስታና ራያ ቆቦ ወረዳ ባሉ የፋኖ ቀጠናዎች ያደረገውን የጠላት የማጥቃት እንቅስቃሴ ሙሉ በሙሉ በመመከት ተኩለሽ ንዑስ ወረዳን ዳግም መቆጣጠርም ችለዋል። በጠላት የተገኘው ድልም በርካታ የሰው ኃይሉና አመራሩን ያሳጠው ሲሆን በወገን በኩል ከፍተኛ የሆነ ተተኳሽና ሎጂስቲክስ ማግኘት መቻሉም ታውቋል። በርካታ አመራሩን ያጣው ጠላትም በመልሶ ማጥቃት ያደረገበት እንቅስቃሴም በርካታ ይዞታዎችን ማፍለቅ የተቻለ ሲሆን ራያ ቆቦ ባለው ግንባር በአርበኛ በለጠ ሸገው እየተመራም የጠላት 3 ካምፖችን በመምታት በተለይም የሰሜን ምስራቅ እዝ ኮሮች የሚታዘዙበትን የሆርማት፣ የአራዱምና የጎብዬ ካምፕን በምስራቅ አማራ ኮር 1 እና 2 እንዲሁም በሜካናይዝድ ኃይሉ ጥምረት የጠላት ሎጂስቲክና የሰው ኃይሉን እንዲሁም ጀነራል መድፉና ዙ 23 ከባድ መሳሪያዎችን ነቅለው እንዲፈረጥ የተደረገ ሲሆን በዚህም የዘመቻ ማዕበል ማጥቃት እንቅስቃሴ ተገቷልም ነው የተባለው። የአገዛዙ ጦር በአፋባ ላይ ያሰበው ሳይሳካም በፋኖ የበላይነት ብልጫ ተወስዶበት በዛሬው ዕለትም በራያ ግንባር በቀጠለው ተጋድለው ከቆቦ እስከ ወልዲያ ያለውን ጥቁር አስፋልት የምስራቅ አማራ ኮር 1 እና 2 ስለተቆጣጠሩት ምንም አይነት የጠላት ተሽከርካሪ እንቅስቃሴ የለም ሲሉ የፋኖ ምንጮቹ ገልጸዋል። በላስታ ሳምነው ኮር ሁሉም ክፍለ ጦሮች ትናንት በተደረገው ውጊያም በጠላት ላይ ከባድ ኪሳራ ከመድረሱም በላይ 7 ወታደራዊ አመራሮች እስከ ወዲያኛው መሰናበታቸውን የተገለጸው። ስለሆነም ሰኔ 20 ቀን 2017 ዓ.ም ላስታ ላይ በተደረገው ውጊያም ጠላት የጣለውን አስክሬን አፋባ ወሎ ቀጠና ላስታ ሳምነው ኮር ከማህበረሰቡ ጋር አንድ ላይ በመሆን ዛሬ ማለትም ሰኔ 21 ቀን 2017 ዓ.ም አፈር እያለበሱ ሲሆን እስካሁን በተደረገው አስክሬን አፈር ማልበስ ስራም ቁጥራቸው ከ60 በላይ የሚሆነውን አፈር ማልበስ ተችሏልም የተባሉ። በዚህ ውጊያ ፋኖ በርካታ የነፍስ ወከፍ መሳሪያዎችን፣ ተተኳሾችና ትጥቆችን በምርኮ ማግኘት መቻሉንም ለማረጋገጥ ተችሏል። ምስራቅ አማራ ኮር 1 እና ኮር 2 ከቆቦ ወልዲያ ባለው ፌዴራል መንገድ ጥቁር አስፋልቱን በመቆጣጠርና 3 የጠላት ወታደራዊ ካምፖችን በማውደም ታላቅ ድል መጎናጸፋቸው ሲነገር በዚህ ድንቅ የዘመቻ ስምሬትና የሳካ ግዳጅ አፈጻጸም ከ2 ሳምንት በፊት ራያ ቆቦ ተኩሎች ገብቶ መሽጎ የነበረውን የጠላት ሰራዊት ያለምንም ውጊያና የጥይት ድምጽ ከተማዋን ለንስሮቹ አስረክቦ ፈርጥጧልም ሲሉ የመረጃው ምንጮች ከስፍራው አድርሰዋል። በሌላ መረጃችን ለደብረ ማርቆስና አካባቢው ህዝብ ፋኖ ጥብቅ ማስጠንቀቂያ ሰጥቷል። እንደሚከተለው ይቀርባል። ከንጉሥ ተክለ ሃይማኖት ብርጌድ የተሰጠ ማስጠንቀቂያ። የጨነቀው እርጉዝ ያገባል ነውና የሚባለው አሁን አሸባሪው የብልጽግናው መንግስት አልፈልግም ያለውን የአማራ ህዝብ በግድ ና ሰልፍ ውጣና ፋኖን አውግዝ በማለት ህዝብ እያሰቃየ ይገኛል ሲል የሚጀምረው መግለጫው አሁን ጊዜው ፋኖ የመሆን ብቻ ነው፣ አማራ ነኝ የምንልበት ሰዓት ነው፣ በጥቅሻ መግባባት ያለብን ወቅት ነው፣ እምቢ ፋኖ ነኝ ብለን የምንኩራራበት፣ ጠላት ወግድልኝ ወገዴና አትንካ የምንልበት፣ በአጠቃላይ አማራ መሆናችንን የምናስመሰክርበት ሰዓት ነው ብሏል። በአሁኑ ወቅት የፋኖን ትዕዛዝ የማያከብር ሁሉ ጠላት ነው። ፋኖ ተው ሲለው ያልሰማም እሱም ጠላት ነው። ለምን ከተባለ ተቃራኒ የሆነው የአብይ አህመድ ተላኪ የሆነውን የብልጽግና ወዳደር እየደገፈም እንደሆነ ስለሚያረጋግጥልን ነው ያሉት የፋኖ መሪዎች ማስጠንቀቂያም። ለዚህ ደግሞ ሰው ሁሉ በስራው ልክ ፍሬ ያገኛል። ለዚህ ደግሞ ሰው ሁሉ በሰራው ልክ ፍሬ ያገኛል። መልካም የሰራ ጣፋጭ ፍሬ፣ መጥፎ የሰራ ደግሞ መራር ፍሬ ይቀበላል ብለዋል። ስለዚህ ደብረ ማርቆስ ከተማ ውስጥ የሚገኘው የብልጽግናውን በራስ ጠባቂ
የጅል ስብስብ እሁድ ደብረ ማርቆስ ከተማ ላይ ሰልፍ መጥራቱን ከውስጥ አርበኞቻችን መረጃው ደርሰናል የሚለው የብርጌዱ መግለጫ፣ እናም ይህ ወቅት ደጋፊያችንና ጠላታችንን የምንለይበት ሰዓት ነው ሲል ይጠቁማል። በዚህም አንደኛ የተከበረው ደብረ ማርቆስና አካባቢው ማህበረሰብ ሰልፍ በተጠራበት ቀን እሁድ ማለትም ሰኔ 22 ቀን 2017 ዓ.ም ሰልፉ ላይ ባለመገኘት ወገናዊ ድጋፍ እንድታሳዩና ራሳችሁን ካላስፈላጊ ጉዳት እንድትጠብቁ ከወዲሁ እናሳስባለን ብለዋል። ሁለተኛ በተደጋጋሚ ማሳሰቢያዎችና ማስጠንቀቂያዎችን ብንሰጣችሁም ጆሮ ዳባ ልበስ ላላችሁ የመዘጋጃና ገቢዎች ቢሮ ሰራተኞች በሙሉ አሁን ላይ በደብረ ማርቆስ ከተማ ውስጥ የከተማ ቦታ ልትመሩ እንደሆነም መረጃው ይደርሶናል። ይህን ድርጊታችሁ የማታቆሙ ከሆነም በእያንዳንዱ ሰራተኛ ላይ የማያዳግም እርምጃ የምንወስድ መሆኑን እናሳውቃለን ያሉትም። በመጨረሻም አሁን ላይ ከመንግስት የከተማ ቦታም በምንም አይነት መንገድ የምትቀበሉ የከተማችሁ ነዋሪዎች በሙሉ ፋኖ ወደ ትግል ከገባ ጀምሮ ያገኛችሁት ቦታ ህጋዊ ስለማይሆን ራሳችሁን ካላስፈላጊ ወጪ ታደጉ በማለት ይሳይሆን ቀርቶ በሰርጎ ገቦቻችንና በምንሰነዝረው ሁሉን አቀፍ ጥቃት ለሚደርሰው ማንኛውም አይነት ጉዳት ንጉሥ ተክለ ሃይማኖት ብርጌድ ኃላፊነት የሚወስድ መሆኑን ከወዲሁ ማሳወቅ እንወዳለን በማለት መግለጫቸውን ቋጭተዋል። ክቡራን ቤተሰቦች ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።